ትናንት ማንቸስተር ዩናይትድ በሊድስ ለኔ የመጀመሪያው 45 ደቂቃ ዩናይትድ በጣም እንዳማተር ቡድን የተጫወተው ሁለተኛው አጋማሽ የተሻለ በ10 ተጫዋች ይሻል ነበር ዩናይትድ እና የዴንማርክ ብሔራዊ ቡድን እናሳውስከው የአውሮፓ ዋንጫ እነሺ ማይክል 92 ዩጎዝላቪያ ሰርተነዋል ከመዝናኛ ቦታ ተመልሶ ሻምፒዮን የሆነው ቡድን ዩጎዝላቪያ ስትታገድ እነሺ ማይክልን ከባህር ዳርቻ ከባር ስር ከባንኮኒ ስር ሰብስበው ነው አውሮፓ ዋንጫ ያሸነፉት። አንመጣም ብሏል እኮ አንደኛው ላውድሮፕ እንዴ እኔ ከረፍት ቀን ያልመጣም ብሏል። አሁን ረፍት በዛበት ዩናይትድ ይል 24 ቀን ዘጥ ያለ ጌም ቴምፖ የመጀመሪያው አጋማሽ ዩናይትድ የሰንዴ ሊግ ቡድን ነበር የሚመስለው። ፊትነሱ ዜሮ ሆነ፣ ኮንሰንትሬሽኑ ዜሮ ሆነ። ማይኑን አንደኛ ሉዝ አርጓል መሃል ሜዳው ላይ ዋናውን አንከርማኑን ሉዝ አርጓል። ፍቅር ግን ጉዳት ነው ምንም ማድረግ አይችልም። ከዛ ውጪ ላይን አፕ ላይ በጣም ፕሬስ የሚያደርግ ቡድን ነው። ማሸነፍ ግዴታው ነው ለሊድስ። ሼሽኮን ተጠቅሞ ብራያን ምቤሞን ወደ ቤንች ማምጣቱ ራሱ የቻለ አንድ ጥያቄ ነው። ማይክል ካሪክ ላይ ይነሳል። ግን ይሄ ቡድን የት ነበር የሚለው እንዳለ ሆኖ ካሪክን መውቀስ እንደው አጉል ድፍረት ነው። አለዛ የቶተናም ባልደረባ ነበር ዩናይትድ የሚሆነው። ይረሳሉ ያው ደጋፊዎችም ሰዎችም ዓለም ይረሳል። ከሁለት ወር በፊት ዩናይትድ የት ነበር? ግን በጨዋታው 24 ቀን አርፎ የመጣው ማንቸስተር ዩናይትድ እንደ ብሔራዊ ቡድን የመጀመሪያው አጋማሽ ላይ ከካዜሜሮ አንስቶ ፊትነስ፣ ፎከሲንግ፣ ጌም ፕላን የጨዋታውን ቴምፖ ለመቆጣጠር የተሳኩ ኳሶች እንኳን የሚቀባበል አይነት ቡድን አልነበረም። ሰከንድ አፍ ግን ዩናይትድ ዴኒው ነበረው። ሊድስ ግን አለርት ነው። ይህንን ውድ 3 ነጥብ ለማሳካት ያገኘውን እድል ተጠቅሟል። በዛ ላይ ደግሞ ሊያንድሮ ማርቲኔዝ በቀይ ካርድ ወጣ። የካልቨርት ሉዊስን ጸጉር ጎትቶ ያን ተከትሎ 10-11 ነው ጎሉ አፋፍ ደርሷል። የካዜሜሮ የሼሽኮ በጣም አደገኛ ኳሶች ሞክሯል ዩናይትድ። ሊድስ ዲዘርቭ የሚያደርገውን 3 ነጥብ አሳክቷል። ግን ጨዋታ ተደራራቢ ጨዋታዎች ላይ መቆየትን የመሰለ ነገር የለም። ፍቅር አንዳንዴ በወር አንዴ ስትጫወት በጣም አርፈ የምትመጣ ይመስላቸዋል። ይሄ በጣም ኳስ ለሚያዩት ሰዎች የሚባሉት ማለት ነው። የበለጠ ቡድን ይደናዘዛል። ከጨዋታ ቴምፖ ስፕሪት እና ሪትም ይወጣል። ያ አንደኛው ትልቁ ተጽዕኖ ነበር። ዩናይትድ ከእንግዲህ ያው እስከ ሲዝኑ ፍጻሜ ግን 24 ቀን አያርፍም። መልካም ጎኑ እሱ ነው። ትናንት በጣም ጥሩ፣ በተለይ ካሪክ ከመጣ በኋላ ዩናይትድ በጣም ጥሩ የሆነበት ምክንያት የካዝሜሮና ብሩኖ እንዲሁም ደግሞ ኮቢ ማይኖ ጥምረት ነበር። ሚድፊልዱ ትናንትና ዩናይትድ የተበለጠው ወገቡ ላይ ነው። የተሰበረ ማንቸስተር ነበር። ዩጋርቴ ከዛ ደግሞ ኳስ ከተከላካዮች ወደ አማካይ ኳስ ሲሰጥ የሊድስ አማካዮች ትራንዚሽን ነጥቀው የሚመጡበት መንገድ 3-4 ጎሎች ያላገቡት የመጀመሪያው አጋማሽ ላይ ግራ በሚያጋባ ሁኔታ አንድ ሴሌሜንስ ሁለተኛ እድለኛ ስለሆነ ዩናይትድ ያ ማርቲኔዝ ያዳነው ኳስ በጣም ባዶ ኳስ ካዜሜሮ ተነጥቆ እና በጣም መጥፎ ዩናይትድ ምናልባት ካሪክ ከመጣ በኋላ በጣም የተበለጠበት 45 ለእኔ ትናንቱ ይመስለኛል። አርፎ መምጣቱ ነው ችግር አለው። ፍቅር እዚህ ላይ አንድ ሀሳብ ስጠኝ። ረስቶ ጨዋታ መምጣቱ ረፍት የተጋነነ ረፍት አንተ የምትላቸውን ችግሮች ያስከትላሉ። የጨዋታ ሞመንተም ያስከትላል። ኢቭን እንኳን አንዳንዴ ውድድር ሲቀየር ለምሳሌ ኢንተርናሽናል ብሬኮች ሲመጡ ቡድኖች በሁለት አይነት መንገድ ነው የሚሄዱት። በቃ አንዳንዴ ሞመንተምን ተሰብረዋል። በተለይ ያሸነፍክ ጥሩ እየሆንክ ስትመጣ ረፍት ሪከቨሪ ጥሩ ነው፣ የተወሰነች መሆን አለባት። በሞደርን ፉትቦል ግን የተወሰነ ክለብ ፉትቦል 24 ቀን መመለስ መቻል አለብን። ከዛ ጋር በተያያዘ ዩናይትድ ያው በዚህ ዓመት በአብዛኛው የተቸገረባቸው ነገሮች ናቸው። ግን ማንቸስተር ሌላኛው ድሉ እሱ የሰራቸው ያስመዘገባቸው ውጤቶች እንዳሉ ነው። ሌሎች ቡድኖች የሉም እኮ። አስቶን ቪላቸው ወጥቷል፣ ቼልሲ ተሸንፏል፣ ሊቨርፑል በቦታው የለም። ለቻምፒየንስ ሊግ ቦታውን አስተማማኝ ባገኛቸው ውጤቶች አረጋግጧል። ሊድስ ትናንት የሰርቫይቫል ባትሎን የሚያሸንፈበት ነበር።